ቃል ይገድላል አስተማሪ ጽሑፍ የማትፈጽመውን ተስፋ አትስጥ። በአንድ ቅዝቃዜው ባየለበት የክረምት ወራት አንድ ባለጠጋ አንድን ድሃ ሽማግሌ ከበሩ ደጃፍ ቆሞ ያገኘውና በዚህ ቅዝቃዜ ለብርድ የሚሆን ልብስ ሳትለብስ እንዴት ብርዱን ተቋቋምከው ሲል ይጠይቀዋል። ድሃው ሽማግሌም መብረዱን ይበርደኛል፣ ነገር ግን የምደርበው ልብስ ስለሌለኝ ብርዱን እችለዋለሁ ሲል ይመልሳል። ባለጠጋውም ድሃውን ሽማግሌ ቆይ ጠብቀኝ፣ ወደ ቤት ገብቼ የምትለብሰው ይዤልህ እመጣለሁ ይለውና ወደ ቤቱ ይገባል። ድሃው ሽማግሌም በደስታ ስሜት ከበሩ ደጃፍ ሆኖ መጠባበቅ ይጀምራል። ባለጠጋው ሰው ወደ ቤት ከገባ በኋላ በሌሎች ጉዳዮች ይዋከብና ድሃውን ሽማግሌ ይረሳቸዋል። በነጋታውም ጠዋት ከእንቅልፉ ሲነሳ ግን ድሃውን ሽማግሌ ያስታውስና ሊፈልገው ወደ ውጭ ሲወጣ ድሃው ሽማግሌ በቅዝቃዜ ምክንያት ሞቶ በድኑን ያገኘዋል። ነገር ግን ሽማግሌው ከመሞቱ በፊት ለባለጠጋው ሰው በብጣሽ ወረቀት እንዲህ የሚል ማስታወሻ ጽፎለት ነበር። የምለብሰው ልብስ ባልነበረኝ ጊዜ ቅዝቃዜውን የምቋቋምበት ብቃት ነበረኝ። ነገር ግን አንተ የምለብሰውን እንደምታመጣልኝ ቃል ስትገባልኝ በቃልህ ላይ ተስፋዬን አደረግሁ። በዚህም ምክንያት ቅዝቃዜውን የመቋቋም አቅሜን አጣሁ። የታሪኩ ዘላቂ ትምህርት የማትፈጽመውን ነገር ቃል አትግባ። ቃል መግባትህ ላንተ ትልቅ ነገር ላይሆን ይችላል። ቃል ለምትገባለት ሰው ግን ሁሉ ነገሩ ሊሆን ይችላል።